በዚህ ቪዲዮ ኢኮኖሚክስ ሞዴል ኤግዛሚኔሽን እንሰራለን። እነዚህም ጥያቄዎች የተሰበሰቡት ለአሁን 12ኛ ክፍል ፈተና ይጠቅማቸዋል በሚል ነው። በተለይም ከዚህ አሁን በሚኖራችሁ ፈተና ላይ በእርግጠኝነት ሊመጡ ይችላሉ። ኦር ደግሞ ከእንደዚህ አይነት ኮንሴፕቶች ጋር አሁን ከምናነሳቸው ኮንሴፕቶች ጋር ተያይዘው የሚመጡ ይኖራሉ በሚል ነው። ይህን ጥያቄ መስራታችሁ የተወሰኑ 5፣ 10 ሊሆን ይችላል ጥያቄዎችን እንድትመልሱ ይረዳቸዋል። ኮንሴፕቶችንም የበለጠ አናላይዝ እንድታደርጉ እንድትከልሱ ይረዳቸዋል በሚል ነውና እስከ መጨረሻው ተከታተሉን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቀጥታ ወደ ጥያቄ እንሄዳለን። አንደኛ which of the following statement is correct? ከሚከተሉት ስቴትመንቶች መካከል ትክክል የሆነ የቱ ነው? A, if one demand curve are linear and intersection each other, then coefficient of elasticity would be same on different demand curves at the point of intersection. So ትክክል ያልሆነው ነው የተባለው። ሶ ይህን ስንመለከተው በደንብ አድርገን ሁለት ዲማንድ ከርቮች አሉ። እነዚህ ዲማንድ ከርቮች ተመሳሳይ ናቸው። ተመሳሳይን ፕራይስ ኤንድ ኳንቲቲን ሪፕሬዘንት ያደርጋሉ። ኤንድ ኢንተርሴክት ቢያደርጉ ኮኤፊሺየንት ኦፍ ኢላስቲሲቲያቸው አንድ አይነት ይሆናል። ይህም አንድ አይነት የሚሆነው ኢንተርሴክት በሚያደርጉበት ቦታ ነው። ኢንተርሴክት ስላደረጉ ዳስቲዮ ዲማንዳቸው ሴም ነው ኦር ኢኳል ይሆናል ይላል። እሺ እንያዝ። ቢ ኦል ሊኒየር ዲማንድ ከርቭ ኦር ፎርምስ ኦፍ ኢላስቲሲቲ ካን ቢ ዲፒክትድ። ያ ተመሳሳይ ቅድም ዲማንድ ከርቭ ሊኒየር በሆኑት መካከል ተመሳሳይ በሆኑት መካከል ኢላስቲሲቲው በግልጽ ይታያል ኦር ደግሞ ግልጽ ነው ቢ የሚለን። እሺ እንያዘው። ሲ ኢፍ ቱ ዲማንድ ከርቭስ አር ሊኒየር ኤንድ ፓራለል ቱ ኢች አዘር then a particular price of the coefficient of elasticity would be different on different demand curves. ሁለት ዲማንድ ከርቮች ተመሳሳይ ናቸው፣ ሊኒየር ናቸው and ደግሞ ፓራላል ኢች አዘር ናቸው። ኖት እዚህ ጋር ኢንተርሴክት አላደረጉም። እቺ ሲ የኤ ተቃራኒ ናት። ያ each other and particular prices the coefficient of elasticity ደግሞ ምንድን ነው? ዲፈረንት ነው ኦን ዲፈረንት ዲማንድ ከርቭ። በተለያዩ ፓራላል በሆኑት መካከል ምንድን ነው ኢላስቲሲቲ ኦፍ ከርቭ ዲፈረንት ነው። እሺ እንያዘው። ዲ the price elasticity of demand is expressed in terms of relative not absolute. ፕራይስ ኦፍ ኢላስቲሲቲ ኦፍ ዲማንድ የሚገለጸው ሪሌቲቭ በሆነ ነው እንጂ አብሶሉት በሆነ ወይ አይደለም። ቼንጅ ኢን ፕራይስ ኤንድ ኳንቲቲ ዲማንድስ በተለይ ደግሞ ከማን ጋር ተያይዞ ፕራይስ እና ኳንቲቲ ቼንጅ በሚኖርበት ሰዓት ኢላስቲሲቲ ኦፍ ዲማንድ ሪሌቲቭሊ ነው እንጂ የሚገለጸው አብሶሉትሊ ይህን ያህል ቼንጁ ተብሎ የሆነ ፊክስድ የሆነ ቁጥር የለውም እንደማለት ነው። ሶ ዘ ኮሬክት አንሰር ሊሆን የሚችለው ኤ ነው። ያም ምክንያቱም ኤ የኤ ስቴትመንት ኢንኮሬክት ስቴትመንት ስለሆነ። በምንድን ነው ኢንኮሬክት የሚሆነው? አንደኛ ከርቭስ አር ኢንተርሴክት አለ። ደን ያ ደግሞ ፒና ኪው ፕራይስ ኤንድ ኳንቲቲ ምንድን ናቸው አለ? አይደንቲካል ናቸው፣ እኩል ናቸው። እና ድጋሚ ደግሞ ስሎፓቸው እኩል ይሆናል። ቅድም ያልነው እዚህ ጋር ደሴም የሚል ኮንሴፕት ነው ያነሳ ነው። ሶ ነገር ግን መጽሐፋችሁም ላይ ሄዳችሁ ማየት ትችላላችሁ። እዚህ ጋር ዘሴም ነው ያለው። ሶ ነገር ግን በመልስ ደረጃ በኮንሴፕት ደረጃ they are differ ስሎፑ ዲፈር ነው የሚሆነው። ማነው ዲፈር የሚሆነው? ስሎፑ ዲፈር ይሆናል። ድጋሚ ደግሞ ኢላስቲሲቲውም ዲፈረንት ነው። ኢላስቲሲቲ ኦፍ ዲማንዱም ዲፈር ነው፣ የተለያየ ነው። ስለዚህ ይሄንን ይዘን ኤ ኢንኮሬክት ነው። ስለዚህ መልሱ ያ ነው፣ ኢንኮሬክቱን ስለተጠየቅን ማለት ነው። ቢን ስንመለከት ኮሬክት ስቴትመንት ነው። ሊኒየር ዲማንድ ከርቭ ኮንቴንስ ኦል ቫሉስ ኦፍ ኢላስቲሲቲ ሬንጅስ ፍሮም ኢንፋይናይት ዳውን ቱ ዚሮ። ያነሳችሁት ከዚህ በፊት የተማራችሁ ይመስለኛል። እነዚህ ኢላስቲሲቲ ላይ ስንመጣ ሪሌቲቭ ኢላስቲሲቲ፣ ኢንኢላስቲክ ዲማንድ፣ ዩኒታሪ ኢላስቲክ፣ ፐርፌክትሊ ኢላስቲክ፣ ኢንፊኒቲ የምንለው ማለት ነው። ፐርፌክትሊ ኢንኢላስቲክ፣ ዚሮ። ሶ ይሄ ከርቭ ሁሉንም ፖይንቶች አሁን የጠቀስኳቸው ሁሉንም ፖይንቶች ግልጽ በሆነ ሁኔታ ይይዛል። ስለዚህ ቢም ልክ ነው። ከኢንፋይናይት እስከ ዚሮ ድረስ ሁሉንም ስለሚይዝ ያ ልክ ነው። ደን ሲን ስንመለከት ፓራላል ከርቭስ ሼር አይደንቲካል ስሎፕስ
ቅድም ብለናል የአይደንቲካል ስሎፕ አላቸው። ነገር ግን ስፔሲፊክ ፕራይስ እና ኳንቲቲ ቫሉም ዲፈር ያደርጋል። ፕራይሱም ስፔሲፊክ ነው ዳት ሚንስ ዲፈር ነው፣ ኳንቲቲ ቫሉም ዲፈር ነው። ስለዚህ ይሄ ምንን ያሳየናል? ኤላስቲሲቲው በምንድን ነው የምሰራው? ፕራይስ ኦቨር ኳንቲቲ አይደለም? ፕራይስ ኦቨር ኳንቲቲ ዳት ወዝ ዲፈር ያደርገዋል። ስለዚህ ዲፈር ስለሆነ ሲም ልክ ይሆናል ማለት ነው። ዲ ኤላስቲሲቲ ሜዥር ፐርሰንቴጅ ቼንጅስ ሚኒንግ ኢት ኢዝ ዲሚኒሽለስ ኤንድ ሪሌቲቭ። ኤላስቲሲቲ ቅድም ራሱ ባነሳ ነው ፕራይስ ኦቨር ኳንቲቲ አድርገን ማግኘት እንችላለን። ስለዚህ ይሄ ምንን ያሳየናል? ሪሌቲቭ ነው እንጂ የሆነ አብሶሉት የሆነ ቁጥርን ላናገኝ እንችላለን። ጋም ደግሞ ዳይሜንሽንለስ ነው። ሶ ይህን ኮንሴፕት ልክ ስለሆነ መልሳችን ኤ ይሆናል ማለት ነው። ሁለተኛ ጥያቄ which one of the following best describes the structure of the agricultural sectors in Ethiopia? ኤ ስሞል ያው በኢትዮጵያ ያለውን የአግሪካልቸራል ሲስተም የትኛው ከሚከተሉት ባህሪያት ውስጥ የትኛው ይገልጸዋል ነው። ኤ ስሞል ሆልደርስ፣ ኮሜርሻል ኤንድ ፓስቶራል ሲስተም አር ኢኳሊ ዶሚናንት። ሶስቱም እኩል ናቸው። ትንሽ ግብርናዎች ኦር ትንሽ ገበሬዎች የያዙት ትልቅ የንግድ ማሳዎች ኦር ግብርናዎች፣ ድጋሚ ደግሞ ፓስቶራል ሲስተሙ የእርባታ የከብት እርባታ አርብቶ አደር የምንለው ያ ሲስተሙ እኩል ነው። በኢትዮጵያ ውስጥ ሁሉም እኩል ፐርሰንቴጅ አላቸው። ቢ ፓስቶራል ፋርሚንግ ሲስተም ኢዝ ዶሚናንት ሲስተም። ፓስቶራሉ ዶሚናንት ነው፣ እሱ ነው ብዙ ቁጥር የያዘው። ሲ ስሞል ሆልደር ፋርመርስ ሲስተም ኢዝ ዶሚናንት ሲስተም። ስሞል ሆልደር ፋርመር ሲስተም ከሁሉም ትልቁን ቁጥሩን የያዘው ከስሞል ሆልደሩም ከኮሜርሻሉም ከፓስቶራል ሲስተሙ። ዲ ኮሜርሻል ፋርሚንግ ሲስተም ኢዝ ዶሚናንት ሲስተም። ሶ ኮሜርሻል ፋርሚንግ ሲስተም ዘ ዶሚናንት ሊሆን አይችልም። ሶ ዘ አንሰር ኩድ ቢ ሲ ነው ማለት ነው። ዘ ስሞል ሆልደር ፋርሚንግ ሲስተም ኢዝ ዶሚናንት። ስሞል ሆልደር ብዙ ገበሬዎች ትንሽ ቦታ ነው የያዙት። ሶ ከኮሜርሻሉ የሚበልጥ ብዙ የኢትዮጵያን የግብርና ሲስተም የያዘው የትኛው ነው? ዶሚናንት ሆኖ የሚመራው ስሞል ሆልደር ፋርሚንግ ነው ማለት ነው። አንሰራችን ሲሆን ቀላል ጥያቄ መጽሐፋቸው ላይ በግልጽ የተቀመጠ ይመስለኛል። ካልተሳሳትኩ ምዕራፍ 8 ላይ እንደነዚህ አይነት ኮንሴፕቶች አሉ። የ12ኛ ክፍል ላይ ምዕራፍ 7 የ11ኛ ክፍል ላይ ሰው እነዛን ሄዳችሁ ከለስ አድርጓቸው ያው ፈተናችሁን ደርሷል። if the demand for goods is inelastic, an increase in its price will causes total expenditure of the consumer of the good to demand for good ለጉዱ ያለው ዴማንድ ኢንኢላስቲክ ሲሆን ደግሞ ይህን ያህልም ሴንሲቲቭ ያልሆነ ሲሆን እዚች ጋር አንድ ኮንሴፕቶችን እንከልስ። that means ኢላስቲክ ማለት ኢላስቲክ ኦፍ ዴማንድ ሪፕሬዘንት የሚያደርገው or የሚያሳየር responsiveness of quantity of demand of commodity by a consumer when the price of commodity changes, other factors being constant or ደግሞ ceteris paribus ሌሎች ነገሮች ቼንጅ ሳያደርጉ ያ ኳንቲቲ ዲማንዱ በፕራይስ ቼንጅ ምክንያት የሆነ ቼንጅ ሲያደርግ የዛን ያለው ምላሽ የገዢዎች ኮንሱመሮች ኦር ደግሞ የአከፋፋዮች በቃ ኢኮኖሚስት ያለ ዩኒት ምላሽ ያን ኢላስቲክ ኦፍ ዲማንድ እንለዋለን ማለት ነው። ሶ ይሄ ደግሞ ኢላስቲክ ሲሆን ይሄን ያህልም ሪስፖንሲቭነሱ ሎውስት ሲሆን እንደማለት ነው። that means definition እንስተው ኢላስቲክ ዲማንድ ማለት if a given percentage changes in a price is accompanied by a relatively smaller change in the quantities of goods or service, then demand is said to be inelastic። ምን ማለት ነው? the price of change አለ ፕራይስ ኦፍ ቼንጅ ሂውጅ ነው። ነገር ግን ፕራይስ ኦፍ ኳንቲ ህዝቡ የሚገዛው ወይም ኮንሱመሮች የሚገዙት ኳንቲቲያቸው ግን ፕራይሱ ስለተቀየረ ኦር ስላደገ ይህን ያህልም ኳንቲቲያቸውን አልቀነሱ። ያ ማለት በ20% ፕራይስ ዲክላይን ቢያደርግ ኦር ደግሞ ኢንክሪዝ ቢያደርግ ሰው በ5% ኳንቲቲውን ቢቀንስ ወይም ቢጨምር ይህ እንደዚህ አይነቱን ነገር ከዛ ጋር ያልተመጣጠነ ጭማሪ ወይም ደግሞ ዲክላይን ማድረግ ይሄን ኢላስቲክ ዲማንድ እንለዋለን። እንደነዚህ አይነት ነገሮች አብዛኛውን ጊዜ የሚከሰቱት በጣም ነሰሰሪ ኢሴንሻል ጉዶች ላይ ይሆናል ማለት ነው። ኢላስቲክ ዲማንድ ያለው ሶ እንደነዚህ አይነት ኮንሴፕቶች ላይ ቤዝድ ሆነ ይህም ጥያቄ እንመልሳለን ማለት ነው። an increase in its price will cause total expenditure of consumer of goods to ምንን ያመጣል?
ኢንኢላስቲክ ሲሆን ምንን ያመጣል? ያ ማለት ምን ማለት ነው? እዚህ ጋ የተባለው ፕራይሱ በጣም ጨምሯል፣ ነገር ግን ኤክስፔንዲቸር ኦፍ ኮንሱመር ኦፍ ዘ ጉድ ቱ ምን ሊሆን ይችላል? መጠነኛ ጭማሪ ይኖረዋል፣ ግን አይቀንስም፣ እዛው አይሆንም። ሶ መልሳችን ኤ ነው። ኢንክሪዝ ነው የሚሆነው፣ ዲክሪዝ አይሆንም። ቢካም ዜሮ ሪሜን ደ ሴም አይሆንም። እስቲ እንመልከት ለምንድን ነው የማይሆነው? ኤ ኮሬክት አንሰር። ያ አን ኢንላስቲክ ሪስፖንሲቭ ድሮፕ ኢን ኳንቲቲ ኢዝ proportionally smaller than the price surge rising overall revenue ምንድነው የሚያሳየን? ኳንቲቲው በተወሰነ ሁኔታ ይቀንሳል። ያ ህዝቡ ዋጋው ስለጨመረበት ተጠቃሚዎች የሚገዙትን ትንሽዬ ነው የሚቀንሱት። ከዛ ግን በዛው ባለው ዋጋ መግዛት ይጀምራሉ። ምንም ማድረግ አይችሉም። ሶ ፕራይሱ ስለጨመረ ኤክስፔንዲቸራቸውንም ይጨምራሉ። ሶ ኤ ኮሬክት አንሰር ይሆናል ማለት ነው። ቢ ቶታል ኤክስፔንዲቸር ዲክሪዝ ፎር ኢላስቲክ ጉድስ። ያ ኤክስፔንዲቸር ዲክሪዝ የሚያደርገው ለምን አይነት ጉዶች ነው? ኢላስቲክ ጉድ ሲሆን ነው። ኢላስቲክ ጉድ ይሄንን ሌክዠሪ ጉዶች ለእንደነዛ አይነት ነገሮች ሲሆኑ ይሄን ያለው ነሰሲቲ ላልሆኑ ጉዶች ሲሆን ያ ይሆናል ማለት ነው። ሲን ስመለከት ቢካም ዜሮ ይለናል። ዜሮ የሚሆነው ኢላስቲክ ፐርፌክትሊ ኢላስቲክ ሲሆን ኢት ወንት ድሮፕ ቱ ዚሮ አለስ ዴማንድ ኢዝ ፐርፌክትሊ ኢላስቲክ። ፐርፌክትሊ ኢላስቲክ ለሚሆን ነው እንጂ ዜሮ የሚሆነው እንደዚህ አይነት አይሆንም። ድጋሚ ዲን ስንመለከት ሪሜን ደ ሴም ይላል። ቶታል ኤክስፔንዲቸር ሪሜንስ ኮንስታንት ኦንሊ አንደር ዩኒት ኢላስቲሲቲ ዩኒት ኢላስቲሲቲ ላይ ብቻ ነው ምንድነው የሚሆነው? ደሴም የሚሆን ምንም ለውጥ የማይከሰተው። ሰው እንደነዚህ አይነት ኮንሴፕቶችን እየተመለሳችሁ ብትቀልሱ ጥሩ ይመስለኛል፣ ለፈተናም ይረዳችኋል። አራተኛ which one of the following policies was not exercised under the imperial regime? ይሄ ምዕራፍ 7 የ11ኛ ክፍል ያለ ይመስለኛል። ጋሚ 12ም አለ በተወሰነ ሁኔታ። ሶ ኢምፔሪያል ሪጅሙ ምን አይነት ፖሊሲን ኤክሰርሳይዝ አድርጓል? ከሚከተሉት ውስጥ የኃይለ ሥላሴ መንግስት ማለት እንችላለን። ያ ኤ ኮንትሮል ኦፍ ላርጅ ስኬል ፋርምስ ባይ ገቨርንመንት። በቃ ግልጽ ነው። ላርጅ ስኬል ፋርሚንጎችን ገቨርንመንት ኦር መንግስት ዶሚናንት ሆኖ በቃ ወስዷቸዋል። ከግለሰብ ከፕራይቬቶች ወስዶ በራሱ ቁጥጥር ስር አድርጓቸዋል። ይሄ በግልጽ ይሄ የደርግ ነው። ሶ ኤ አይሆንም ማለት ነው። መልሱ ኤ ነው። ኤ ኢምፔሪያል ሪጅሙ ያልወሰደው ኦር ደግሞ ያላራመደው ፖሊሲ ነው ማለት ነው። ቢ ኢምፖርት ሰብስቲቱሽን ስትራቴጂ ኢምፖርትን ከውጭ የሚገቡ እቃዎችን በውስጥ ባሉ ሀገር ውስጥ በሚመረቱ ተክቷል ነው። ያ ልክ ነው። ሲ ዳይቨርሲፊኬሽን ኦፍ ኤክስፖርትስ ኤንድ ትሬድ ፓርትነርስ ኢን ኢንተርናሽናል ማርኬት። በኢንተርናሽናል ማርኬት ላይ ያሉ ከትሬድ ጋር ከኤክስፖርት ጋር ያሉ ይሄ ትብብሮችን አስፍቷል። ልክ ነው። ሲ ኢምፖዚሽን ኦፍ ሃይ ታሪፍ ኦን ኢምፖርት ጉድስ ቱ ፕሮቴክት ኢንፋንት ኢንዱስትሪስ። ኢንፋንት ኢንዱስትሪዎችን በሀገር ውስጥ ያሉ ትንሽ ኢንዱስትሪዎችን ለመጠበቅ ኢምፖርት ጉድን በታሪፍ ያ ሃይሊ እንዳይገቡ ፕሮቴክት አድርጓል ነው። ልክ ነው። ሶ ኮንትሮል ኦፍ ላርጅ ስኬል ፋርምስ ባይ ገቨርንመንት የደርግ ስራ ነው። ሶ መልሱ ኤ ይሆናል ማለት ነው። ቀላልነች። አምስተኛ the horizontal demand curve parallel to x-axis implies that elasticity of demand is ያ ሆሪዞንታል ዲማንድ ከርቭ ቀጥ ያለ ዲማንድ ከርቭ ምን ላይ ነው ቀጥ የሚለው? የሚነካው ማንን ነው? ኳንቲቲን የነካ ይሄ ፓራላል ከኤክስ አክሲሱ ጋር ያ ከኤክስ አክሲሱ ጋር ነው ኳንቲቲን የነካ ኳንቲቲ ተነስቶ ወደዚህ የመጣ ለማን ፓራላል ይሆናል? ለኤክስ አክሲስ። ያ ሆሪዞንታል ከርቭ ምንን ያመለክተናል? በማን ጊዜ? ኢላስቲሲቲ ኦፍ ዲማንድ ላይ ማለት ነው። ኤ ኢኳል ቱ ዜሮ ከዜሮ ጋር እኩል መሆኑን፣ ቢ ኢንፋይናይት መሆኑን፣ ሲ ዜሮ መሆኑን፣ ዲ ግሬተር ዛን ዜሮ በት ሌስ ዛን ኢንፋይናይት መሆኑን። አሁን እዚህ ጋር በቀላሉ ሁለት አንድ አይነት የሆኑ ኮንሴፕቶች አሉ። ኤ እና ሲን እናውጣለን። ኤ እና ሲ ኢኳል ቱ ዜሮ ሪፕሬዘንትስ ፐርፌክትሊ ቨርቲካል ዲማንድ። ኢኳል ቱ ዜሮ የምንለው ኮንሴፕት ማንን ነው የሚገልጽልን? ፐርፌክትሊ ቨርቲካል ዲማንድ። ቅድም ጠቅሻቸዋለሁ።
ኮኤፊሽንትስ ኦፍ ኢላስቲሲቲ ብዬ ሪሌቲቭ ኢላስቲሲቲ፣ ኢንኢላስቲክ ዴማንድ፣ ዩኒታሪ ኢላስቲክ፣ ፐርፌክትሊ ኢላስቲክ ዴማንድ ወይም ደግሞ ፐርፌክትሊ ኢንኢላስቲክ ዴማንድ። ሶ ዚሮ የሚሆነው በማን ጊዜ ነው? ፐርፌክትሊ ኢንኢላስቲክ ፐርፌክትሊ ኢንኢላስቲክ ሲሆን ዚሮ ይሆናል። ከርቡ ደግሞ ቨርቲካል ዲማንድ ከርቭ ይሆናል ማለት ነው። ሶ ቢ ነው ትክክለኛው መልስ ቢ ነው። የኮምፕሊትሊ ፍላት ሆሪዞንታል ዲማንድ ከርቭ ሪፍሌክትስ ፐርፌክትሊ ኢላስቲክ ዲማንድ ኦር ኢንፋይናይት። ሶ ሆሪዞንታሉ ምንን ያሳየናል? ኢንፋይናይት መሆኑ፣ ድጋሚ ደግሞ ሆሪዞንታል ዲማንድ ከርቭን ይፈጥራል ማለት ነው። ሲ ሴም አስ ቾይዝ ኤ ከኤ ጋር ልክ ነው። 0 0 ኢኳል ቱ 0 0 ነው። ዲ this specifies generic downward sloping line curves generate than horizontal but less than infinite ነው። ሶ እንደዚህ አይነት ወይ ብትረዱት ብዬ አስባለሁ። ስድስተኛው the cost of one thing in terms of the alternative given up is called ያ የሆነ ኮስት አለ በሆነኛው የምናጣው በሆነኛው የምናጣው ኮስት ያ ምን ይባላል? ኤ ሪል ኮስት፣ ቢ ፊዚካል ኮስት፣ ሲ ፕሮዳክቲቭ ኮስት፣ ዲ ኦፖርቹኒቲ ኮስት። ይህም ቀላል ኦፖርቹኒቲ ኮስት ነው ምላሹ። ሪል ኮስት ምን ማለት ነው? ኮንሰርንስ ፊዚካል ቶይል ኦር ራው ሳይኮሎጂካል ዲስዩቲሊቲ። እነዚህ ኮስቶች ከፊዚካል ቶይል ኦር ደግሞ ከራው ሳይኮሎጂካል ዲስዩቲል ጋር የተያዙ ኮስቶች ሲሆኑ ሪል ኮስት እንላለን። ፊዚካል ኮስት ግልጽ ነው። ፊዚካል ኮስት ዲልስ ዊዝ ራው ኮምፖነንት ቮሊዩም ኢንፑትስ። ፕሮዳክሽን ኮስት የምንለው ደግሞ አውትፑትን ማኑፋክቸር ለማድረግ ኤክስፔንዲቸር ላይ የሚውሉ ኮስቶች ኦር ፋይናንሻሎች ያ ፕሮዳክሽን ኮስት እንላቸዋለን። ዲ ደግሞ ዲስ ኢዝ ስታንዳርድ ማይክሮ ኢኮኖሚክ ዴፊኒሽን ኦፍ ኦፖርቹኒቲ ኮስት ማለት ነው። ኦፖርቹኒቲ ኮስት አንደኛውን ለማግኘት ጊቭን አፕ የምናደርገው ኮስት ያ ኦፖርቹኒቲ ኮስት ይባላል ማለት ነው። which of the following statement is false? ከሚከተሉት መካከል ትክክል ያልሆነው ነው። ይሄ the word ceteris paribus means other things remain the same። ጥሩ ቃል ናት፣ ያዟት። ceteris paribus ማለት አንደኛው ብቻ ቼንጅ እያደረገ ሌላው ግን ያው ናቸው። remain the same ሆኖ ሌላኛው ግን የቼንጅ የሚያደርግበት ሁኔታ ceteris paribus እንለዋለን። ቢ ቴስቲንግ ኢኮኖሚክ ሞዴልስ ኢን ሬርሊ ትሪኪ። ኢኮኖሚክ ሞዴሎችን ቴስት ማድረግ በቃ ሬርሊ ትሪኪ ነው ኦር ደግሞ በጣም ቀላል ነው እንደማለት ነው። ሶ መልሱ ቢ ነው የሚሆነው፣ ፎልስ ነው። የኢኮኖሚክ ሞዴልን መለካት ይህን ሲምፕል ሊሆን አይችልም። ሲ አን ኢኮኖሚክ ሞዴል ኢዝ ቲዮሪ ቤዝድ ኦን ኪ ቫሪያብልስ ኤንድ ኤክስፕረስድ ኢን ፎርማል ተርምስ። ኢኮኖሚክ ሞዴል የምንለው ቲዮሪ ቤዝድ ሆኖ ቫሪያብሎች እና ኤክስፕረስድ የሆነ ነገር በምን በፎርማል ተርሞች። አሁን ልክ ነው። ዲ አን ኢኮኖሚክ ሞዴል ኢዝ ቴስትድ ባይ ሲንግ ሃው አኩሬት ኢት ፕሪዲክሽን አር። ኢኮኖሚክ ሞዴል ቴስት የሚደረገው አኩሬት ኢትስ ፕሪዲክሽን ላይ ቤዝድ ሆነ ነው የሚለው። አሁን ልክ ነው። ሳይንቲፊክ ቫሊዴሽን ሪላይስ ኦን ፎርካስቲንግ ሪላያቢሊቲ። ያ ሳይንቲፊክ ሳይንሳዊ ምርምሮች ፎርካስቲንግ ሪላያቢሊቲ የተጨባጭነቱን ፎርካስት በማድረግ በመተንበይ ስለሆነ የሚሰራው ኢኮኖሚክ ሞዴልም ቴስት የሚደረገው በዛ ወይ። ሶ መልሱ ቢ ይሆናል። ይህም ዋናው ምክንያት ምንድን ነው? ቴስቲንግ ኢኮኖሚክ ሞዴልን ቴስት ማድረግ ኮምፕሌክስ ነው። ምክንያቱም ዳይናሚክ የሆነ አንፕሪዲክቴብል ኔቸር ኦፍ ሂውማን ቾይዝ ስላለበት ሊገመት የማይችል የሰው ልጅ ምርጫ የሰው ልጅ ተሳትፎ ስላለበት ቀላል አይሆንም፣ ኮምፕሌክስ ነው ማለት ነው። ሶ ሰባተኛው መልሱ እንደዚህ ይሆናል። ቢ ስምንተኛው which of the following are not the most important cash crops in ኢትዮጵያ። በኢትዮጵያ ላይ ይህን ያህልም ኢምፖርታንት ያልሆነ or ደግሞ ይህን ያህልም ተጠቃሽ ያልሆነ ካሽ ክሮፕ የትኛው ነው? ኤ ኮፊ፣ ሲ ጫት፣ ቢ ጫት፣ ሲ ሹገር ኬን፣ ዲ ሃይድስ ኤንድ ስኪንስ። በቃ ግልጽ እኮ ነው፣ ሹገር ኬን። ያ ሹገር ኬን የሆነበት አሁን ከዚህ ጋር ለየት ያለውን ነው የምትመጡት። እንደዚህ አይነት ትርክ የሆኑ ጥያቄዎች ማትሪክ ላይ አይቀሩም።
አሁን ሊያጠራጥራችሁ ይችላል። ኮፊ ያ ዴፊኒትሊ በቃ ኢምፖርታንት ነው። ኢምፖርት የሚደረግ ነው። ያ ለየት ያለውን የምንመርጠው ጫትም ኢምፖርት የሚደረግ ነው። ጥሩ ገቢ እያስገኘ ያለ ነው። ሃይድስ ኤንድ ሲንክስ ይሄ የቆዳና የቆዳ ውጤቶች የምንላቸው ነገሮች ናቸው። እነሱም ኢምፖርት ኤክስፖርት እየተደረጉ ጥሩ ገቢ ያስገኛል። ሹገር ኬን ስንል ደግሞ የሸንኮራ አገዳ ነው። እሱ ብዙ ጊዜ ለሀገር ውስጥ ምርት ነው የምንጠቀመው። ያ ለሀገር ውስጥ ኢንተርናል ኮንሳምፕሽን ስለሆነ ኤክስፖርት ስለማይደረግ ያ ይህን ያለ ከሌላው ልዩነት ይፈጥራል። እንደዚህ አይነት ጥያቄዎች ይኖራሉ። ቀጥታ እንትን የማይፈልጉ ቀጥታ ንባብ የማይፈልጉ ነገር ግን የተወሰነ መመራመር እና ማስተዋል የሚጠይቁ ጥያቄዎች እንደነዚህ አይነቶችን ብታስተውሉ ጥሩ ይመስለኛል። ወደ 9ኛው ጥያቄ እንላለን። which of the following statement about the use of resources is not one of the key questions in economics? ኢኮኖሚክስ የሚያነሳቸው ጥያቄዎች አሉ። ያልሆነ የትኛው ነው? for whom are resources used? በማን ነው ሪሶርሶች እየተጠቀሙ ወር ደግሞ ጥቅም ላይ እየዋሉ ያሉት? ያን ልክ ነው። ይህን ይጠይቃል ኢኮኖሚክስ። for what are resources used? ለምንድን ነው ሪሶርስ ፍጆታ ላይ ያሉት? ምንድን ነው ሪዝናችን የምንጠቀምበት? ያን ያህል ልክ ነው። ሲ where are resources used? ሪሶርሶቹ የት ነው እየተጠቀምን ያለ ነው ይላል። ሲ ዲን ስንመለከት how are resources used? ሪሶርስ እንዴት ነው እየተጠቀምን ያለ ነው? አሁን እዚህ ጋር እንደዚህ አይነት ጥያቄዎችም ማትሪክ ላይ መምጣታቸውም አይቀርም። ትሪኪ ነገሮች ቀላል የሚመስሉ ግን ሽወዳን የሚፈጥሩ እዚህ ጋር አሁን በደንብ ማየት ነው የሚጠበቅብን። ለየት የሚለውን መምረጥ ያለ ምንድን ነው የት ነው እየተጠቀምን ያለ ነው የሚለው ኮንሴፕት ሰከንደሪ ኩዌሽን ኢኮኖሚክስ። ጂኦግራፊክ ሎካላይዜሽን እንለዋለን። ይህ ሰከንደሪ ቴም ኖት ስሪ ፋውንዴሽናል ፒላርስ ነው። ሶስቱ ፋውንዴሽናሎች እነዚህ ናቸው። ኤቢዲ ላይ ያሉት ፋውንዴሽናል ፒላርስ ኦፍ ኢኮኖሚክ ኩዌሽን እነዚህን ያዟቸው። ገደ ፎር ሁም አር ሪሶርስ ዩስድ በማን ነው ሪሶርስ እየተጠቀምን ያለ ነው፣ ወይንም ደግሞ ለማን ነው እቃዎች ፕሮዲስ የሚደረጉት? ያ ኮንሴፕት ከሆነ ግደን ደግሞ ዋት አር ሪሶርስ ዩስድ በማን ነው ይህ እነዚህ ሪሶርሶች ዩዝድ እየተደረጉ ያሉት? ያ ማን ነው ተጠቃሚው? አሚዲ ደግሞ how are resource used በማን ነው እንዴት ነው ሪሶርሶች እየተጠቀምን ያለን? where are resource used እንደዚህ ሎካላይዝድ የሆኑ ሎኬሽን ላይ ያተኮሩ ጥያቄዎች ሰከንዳሪ ቴም ኦፍ ኢኮኖሚክ ኩዌሽን እንላቸዋለን። ኖት ፋውንዴሽናል ፒላርስ ናቸው ማለት ነው። እንደነዚህ አይነት ነገሮችንም ለማየት ሞክሩ። የመጨረሻው ጥያቄ በዛሬው ቪዲዮ ዴማንድስ ፎር ኮሞዲቲ ሪፈርስ ቱ ለኮሞዲቲ ያለ ፍላጎት ዴማንድ ምንን ያመለክታሉ? የቱን ይገልጻሉ? በትክክል ከሚከተሉት ስቴትመንቶች የቱ ይገልጸዋል? ዴማንድስ ፎር ኮሞዲቲ ኒድስ ኦፍ ኮሞዲቲ ማለት ነው። ቢ ዲዛይር ፎር ኮሞዲቲ፣ ሲ ዲዛይር ፎር ኮሞዲቲ ዲ አማውንት ዳት ኮሞዲቲ ዴማንድ አት ፓርቲኩላር ፕራይስ ኤንድ አት ፓርቲኩላር ታይም፣ ዲ ኳንቲቲ ዴማንድ ኦፍ ኮሞዲቲ። ከዚህ ጋር በቀላሉ እንደነዚህ አይነት ጥያቄዎችን ራሱ አንዳንድ ጥያቄዎችን እንዲሁ አይታችሁ መልሱን ባታውቁ ራሱ የምትመልሱባቸው ወዮች አሉ። አሁን ለምሳሌ እንደዚህ እንደ ሲ ምርጫው ረዘም ያለ ከሆነ ካጠራጠራችሁ እንደዚህ ረዘም ያለውን ምርጫ ብትመርጡ የተሻለ እድልን ታገኙበታላችሁ። ዳት ሚንስ ከእኔም ካሳለፍኩት ልምድ መምህራኖችም ከነገሩኝ ነው የምነግራችሁና ረዘም ያሉ ምርጫዎችን ካያችኋቸው ካጋጠሟችሁ መልሱን በእርግጠኝነት የማታውቁት ከሆነ ያንን አይነት ምረጡ። እዚህም ጋር መልሱ ሊሆን የሚችለው ሲ ነው። ዴማንድ ምንን ይወክላሉ? ፍላጎትን ብቻ። ኤ እንዳይሆን ኤ የሚለው ኒድ ፎር ኮሞዲቲ ዴማንድ የሚወክለው የኮሞዲቲ ፍላጎትን ብቻ ነው። ለዛ ነው ኮንሴፕት አይደለም፣ ፍላጎት ብቻ አይደለም ዴማንድ ማለት። ቢ ዲዛይር ሚንስ ያው ፍላጎት ነው፣ መሻት ነው። እሱም አይሆንም። ዲን ስንመለከት ኳንቲቲ ዴማንድ ኦፍ ኮሞዲቲ ዴማንድ የሚወክለው ኳንቲቲው ነው፣ ብዛቱን የምንፈልገውን ያህል ነው የሚወክለው ነው አይደለም። እሱም ኮምፕሊት ላይ አይደለም። ዴማንድ ስንል ሁለት ነገሮች ሊሟሉ ይገባል። አንደኛ ፍላጎት ነው፣ ዲዛየር ነው። ድጋሚ ደግሞ አቢሊቲ ያ ፓወር ቱ ፐርቼዝ ወይም ደግሞ አቢሊቲ ቱ ፔይ ለመክፈል ያለን ችሎታ
የኪሳችን አቅማችን ሶ አቢሊቲ ቱ ፔ ኤንድ ዲዛይር ኦር ደግሞ ወንት ቱ ፔ ያ ነገር ያስፈልጋል። ሁለቱ ለመክፈል ፍላጎትም ድጋሚ ደግሞ ዲማንድ ለመባል አቢሊቲ ለመክፈል አቅም ያስፈልጋል ማለት ሶ ጥያቄዎቹ ይጠቅማቸዋል ይረዳቸዋል ብዬ አስባለሁ። እስከዚህ ድረስ ከተመለከታችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። እስካሁን ስለቆያችሁ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ደህና